እሺ አጠቃላይ የአብይ ጾም ማለት ነው በ8 ሳምንታት የተከፋፈለ ነው። ይህም የመጀመሪያው ሳምንት የአብይ ጾም ማለት ነው ዘወረደ ይባላል። ትርጉሙም የወረደ የታየ የተገለጸ እንደማለት ነው። ሁለተኛው ሳምንት ቅድስት ነው። የሰንበት ቅድስና ማለት ነው። ሶስተኛ ሳምንት ምኩራብ ነው። ክርስቶስ በምኩራብ ማስተማሩ የተገለጸበት መንገድ ነው። አራተኛ ሳምንት መጻጉዕ ነው። ክርስቶስ በሽተኞችን መፈወስ መቻሉ ወይም ደግሞ የፈወሰበት ሳምንት ነው። አምስተኛው ሳምንት ደብረ ዘይት ነው። በደብረ ዘይት ኢየሱስ ክርስቶስ ስለ ዳግም ምጽአቱ ያስተማረበት ወይም የገለጸበት ሳምንት ነው። ስድስተኛ ሳምንት ገብርኄር ነው። ለደግ አገልጋይ ዋጋ ያለው መሆኑ የተገለጸበት ሳምንት ነው። ሰባተኛ ሳምንት ኒቆዲሞስ ነው። ጌታ ኢየሱስ ክርስቶስ ከኒቆዲሞስ ጋር የተነጋገረበት ወቅት ነው ወይም ሳምንት ነው። ስምንተኛ ሳምንት ሆሳዕና ነው። እየተመሰገነ ወደ ቤተ መቅደስ መግባቱና ስለኛ ሕማማትን መቀበሉ ወይም ደግሞ የተቀበለበት ሳምንት ይታሰብበታል ማለት ነው። ይሄ ነው እንግዲህ ስምንቱ የአብይ ጾሞች በእነዚህ ሳምንታት ተከፋፍሎ የተገለጸበት ማለት ነው። እናመሰግናለን።